Albania is in a hybrid war. የአልባንያ ፖለቲካዊ ቀውስ የትራምፕ ልጅ አልባንያን በአመጽ እንድትናጥ አደረገች። Swam to the islands. We went on a hike, barefoot all the way up to the top, and we were just captivated. የሳውዲ አረቢያ ሀብት አልባንያን ለውድመት መዳረጉ ዓለምን እያነጋገረ ነው። በአልባንያ በመላ አገሪቱ የተቀሰቀሰውን ሕዝባዊ አመጽ ለመግታት መንግሥት እየወሰደ ያለው እርምጃ ከፍተኛ ቁጣን ቀስቅሶ ሁኔታዎች ከቁጥጥር ውጭ እንዲሆኑ አደረገ። በፕሬዝዳንት ትራምፕ ልጅ ኢቫንካ ትራምፕና ባለቤቷ ጃሬድ ኩሽነር የኢንቨስትመንት ተቋም አፊኒቲ ፓርትነርስ አማካይነት በአልባንያ ውብ የባህር ዳርቻዎች ሲያካሂዱት በነበረው ኢንቨስትመንት ሳቢያ አገሪቱን ለከፋ ቀውስ በመዳረጉ በየቦታው ሕዝባዊ አመጽ ቀስቅሷል። አልባንያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልጅ ኢቫንካ ትራምፕና አማቻቸው ጃሬድ ኩሽነር በሚደግፉት የ4.6 ቢሊዮን ዶላር የቅንጦት ሪዞርት ግንባታ ሳቢያ ወደ ከባድ የፖለቲካ ቀውስ ውስጥ ገብታለች። የአገሪቱን የተፈጥሮ ሀብት ለአሜሪካውያን ባለሀብቶች አሳልፈው መስጠትንና በኢንቨስትመንት ስም ማኅበረሰቡን ለማፈናቀል የተላለፈውን ውሳኔ በመቃወም የተቀሰቀሰው ሕዝባዊ ተቃውሞ እየተባባሰ የቀጠለ ሲሆን በአገሪቱ ዋና ከተማ ቲራናና በደቡብ ምዕራብ የባህር ዳርቻዎች በየቀኑ በ10 ሺዎች የሚቆጠሩ ዜጎች አደባባይ መውጣታቸውን ቀጥለዋል። መጀመሪያ ላይ የተፈጥሮ ጥበቃ ቀጠናዎችን ለማዳን የተጀመረው ሰልፍ አሁን ላይ ጠቅላይ ሚኒስትር ኤዲ ራማ ሥልጣናቸውን እንዲለቁ ወደ መጠየቅ የተሸጋገረ ብሔራዊ ንቅናቄ ሆኗል። የፍላሚንጎ አብዮት በሚል መጠሪያ የሚንቀሳቀሱት የተቃውሞ ሰልፈኞች የመንግሥትን ዋና መሥሪያ ቤት በመክበብ አልባንያ አትሸጥም በሚሉ መፈክሮች ሙስናንና የአካባቢውን ነባር ማኅበረሰብ ያገለለውን ውሳኔ በጽኑ እየኮነኑ ይገኛሉ። ይህ በዓለም አቀፍ ደረጃ ትኩረትን የሳበው ሜጋ ፕሮጀክት በሁለት የተለያዩ የአልባንያ ውብ የባህር ዳርቻ ቦታዎች ላይ ያተኮረ ነው። የሳዛን ደሴት ልማት የተሰኘው ፕሮጀክት ቀደም ሲል የኮሚኒስት አምባገነኑ አንቨር ሆጃ ወታደራዊ የጦር ሰፈርንና የባህር ሰርጓጅ መርከቦች ማቆሚያ የነበረች ደሴት ስትሆን በመቶዎች የሚቆጠሩ የጦር ባንከሮች ወይንም ምሽጎች ይገኙባታል። የፕሮጀክቱ ዓላማ ይህንን ቦታ ተፈጥሮን ባልበከለ መልኩ ወደ ኤኮ ሪዞርትና ወደ ቅንጦት ሆቴልነት መቀየር ነው። ወደ ፕሮጀክቱ ትግበራ የገቡት በዓለም አቀፍ ደረጃ ዝነኛና ታዋቂ የሆነው የቅንጦት ብራንድ አማን ሪዞርትስ ሆቴሉን እንዲያስተዳድረው በማቀድ ነው። ሌላው የዶናልድ ትራምፕ ልጅና ማቻቸው መዋለ ንዋይ ሊያፈሱበት ከአልባንያ መንግሥት ጋር የተስማሙት የዝቨርኔክ ባሕረ ገብ መሬት ልማት ፕሮጀክት የተሰኘ ሲሆን ይህም በቪጆሳ ናርታ ጥብቅ የተፈጥሮ ረግረግ አቅራቢያ የሚገኝ ውብ የባህር ዳርቻ ነው። የፕሮጀክቱ ግንባታ ዕቅድ በሺዎች የሚቆጠሩ ቪላ ቤቶች፣ ከ10 ሺህ በላይ የቅንጦት ሆቴሎችንና የቱሪስት መዝናኛ መንደሮችን መገንባት ነው። ሰው የማይኖርበት የሳዛን ደሴትን ብርቅዬ ፍላሚንጎዎችና የባህር ኤሌዎች በሚገኙበት የቪጆሳ ናርታ ክልል ስነ ምህዳር ወደ 10 ሺህ የሆቴል ክፍሎች፣ ቪላዎችና የጀልባ መቆሚያንን ለመቀየር ያለመ ነው። የፕሮጀክቱ ሐሳብ የመነጨው ኢቫንካ ትራምፕና ባለቤቷ በጀልባ ሲጓዙ አካባቢውን ከተመለከቱ በኋላ መሆኑን በቅርቡ በሰጡት ቃለ መጠይቅ የገለጹ ሲሆን ይህም በአልባንያውያን ዘንድ የትራምፕን ቤተሰብ የባለቤትነት ስሜትና እንደ የይገባኛል ጥሰት ማሳያ ተደርጎ በመወሰዱ ከፍተኛ ቁጣን ቀስቅሷል። የአካባቢ ጥበቃና የሰብአዊ መብት ተሟጋቾች በበኩላቸው የአልባንያ መንግሥት በ2024 የጥበቃ ቀጠናዎችን ሕግ ያሻሻለው ለዚሁ የኩሽነር ኢንቨስትመንት መንገድ ለመጥረግ በማሰብ ነው ሲሉ ይህ የተፈጥሮ ሀብት ዘረፋ ስነ ምህዳርን ማውደምና የአገርን ሉዓላዊነት ለባዕዳን አሳልፎ መስጠት ነው በማለት ከሰዋል። ይህ ሕዝባዊ ዓመፅ በአልባንያ ለዓመታት የተንሰራፋውን ሙስና፣ የሥራ አጥነትና የዜጎችን በተለይም የወጣቶችን በብዛት መሰደድ ማሳያ ሆኗል። የአካባቢው ማኅበረሰብ መሪዎች እንዳመለከቱት እንዲህ አይነቶቹ የምዕራባውያን የቅንጦት ቱሪዝም ማሳደጊያ ፕሮጀክቶች የአካባቢውን ማኅበረሰብ
ባህላዊና ሃይማኖታዊ እሴቶች ከመሸርሸራቸውም በላይ ተወላጆቹን ከቀያቸው በማፈናቀል ጥቂት ባለሀብቶችን ብቻ ተጠቃሚ የሚያደርጉ ናቸው። ይህን መነሻ በማድረግ የተቀሰቀሰውን ከፍተኛ የሕዝብ ቁጣ ተከትሎም የአውሮፓ ኮሚሽን ለአልባንያ መንግሥት ጥብቅ ማስጠንቀቂያ የሰጠ ሲሆን ፕሮጀክቱ የአገሪቱን የአውሮፓ ኅብረት አባልነት ጥያቄ አደጋ ላይ ሊጥለው እንደሚችልና የአካባቢ ጥበቃ ሕጎችን በአስቸኳይ ማክበር እንዳለበት አሳስቧል። በተጨማሪም የአልባንያው የጸረ ሙስና ልዩ አቃቤ ሕግ ቢሮ በመሬት አጠቃቀም መብቶች ላይ በተፈጸሙ የአሰራር ግድፈቶችና ከከፍተኛ ባለሥልጣናት ጋር ሊኖር በሚችል ጥቅማ ጥቅም ዙሪያ ምርመራ ጀምረዋል። ጠቅላይ ሚኒስትር ኤዲ ራማ ተቃዋሚ ሰልፈኞቹን መረጃ ያልደረሳቸው በማለት ውሳኔያቸውን ለመግፋት ቢፎክሩም ተቃዋሚዎች ግን ስምምነቱ ተሰርዞ የሕዝብና የአገር ሀብት መብት እስኪከበር ድረስ የተቃውሞ ሰልፉ እንደማይቆም አስታውቀዋል። የፕሬዝዳንት ዶናልድ ትራምፕ ልጅና ባለቤቷ በአልባንያ አጠቃላይ ኢንቨስት ለማድረግ ያቀዱት የገንዘብ መጠን ከ1.4 እስከ 1.6 ቢሊዮን የአሜሪካ ዶላር ይገመታል። ለአፊኒቲ ፓርትነርስ ከተመደበው ካፒታል ውስጥ በግምት 2 ቢሊዮን ዶላር የሚሆነው ከሳውዲ የመንግሥት ሀብት ፈንድ የተገኘ በመሆኑ ፕሮጀክቱ ከፍተኛ የጂኦፖለቲካዊ ትኩረትን እንዲስብ አድርጓል። የአልባንያ ፓርላማ ፕሮጀክቱ ይፋ ከመሆኑ ጥቂት ቀናት ቀደም ብሎ ጥብቅ በሆኑ የተፈጥሮ መጠለያ ቀጠናዎች ላይ ባለ 5 ኮከብ የቅንጦት ሆቴሎችን መገንባት ይፈቀዳል የሚል አዲስ የሕግ ማሻሻያ አጽድቋል። ተቃዋሚዎችና የአካባቢ ጥበቃ ተሟጋቾች ይህ ሕግ ሆን ተብሎ ለኩሽነር ፕሮጀክት የተቀረጸ የሙስና አካል ነው በማለት ይከሳሉ። የአልባንያ ልዩ የጸረ ሙስና አቃቤ ሕግ ስፓክ በአልባንያ መንግሥትና በኩሽነር ኩባንያ መካከል የተደረገውን የስምምነት ሂደት መመርመር ጀምሯል። ምርመራው የሚያተኩረው የመንግሥት መሬት ያለምንም አይነት ግልጽ ጨረታ ለግል ኩባንያ የተሰጠበት አግባብና የጥቅም ግጭቶችን በማጣራት ላይ ነው። በአልባንያ መንግሥትና በትራምፕ ልጅና አማች መካከል የተደረሰውን ስምምነት በተመለከተ የአካባቢ ጥበቃ ተሟጋቾችና የዩኔስኮ ስጋት ቦታው ከ300 በላይ የአዕዋፍ ዝርያዎች በተለይም ፍላሚንጎዎችና ብርቅዬ የባሕር ኤሌዎች የሚራቡበት ቀጣና በመሆኑ የዓለም አቀፍ ድርጅቶችን ትኩረት ስበዋል። የግንባታ ማሽነሪዎች በቦታው ላይ የጭቃና የአሸዋ ክምሮችን ማፍረስ በመጀመራቸው የሥነ ምህዳር መጥፋት ስጋቱን አፋጥኖታል። ይህን ተከትሎም በመላዋ አልባንያና በዋና ከተማዋ ቲራና እንዲሁም በግንባታው ቦታዎች ላይ በሺዎች የሚቆጠሩ ሰዎች የፍላሚንጎ ወፍ ምስሎችን እንደ ተቃውሞ ምልክት በመጠቀም አልባንያ አትሸጥም የሚሉ መፈክሮችን አንግበው የተቃውሞ ሰልፍ ወጥተዋል። የአልባንያ ልዩ የጸረ ሙስና አቃቤ ሕግ መስሪያ ቤት ስፓክ መሬቱ ስለተገኘበት መንገድና ከፕሮጀክቱ ጀርባ ስላለው የገንዘብ ምንጭ መደበኛ የወንጀል ምርመራ ከፍቷል። የአልባንያ ጠቅላይ ሚኒስትር ኤዲ ራማ ፕሮጀክቱ የአገሪቱን የቱሪስት ዘርፍ እንደሚያሳድግ በመግለጽ ጥንዶቹን እየተከላከሉ ነው። ግንባታው ፍላሚንጎዎችን አይጎዳም፣ ተፈጥሮና ልማት አብረው ሊሄዱ ይችላሉ በማለት ኢንቨስትመንቱ እንደማይቆም አስታውቀዋል። ጃሬድ ኩሽነር ከዚህ ቀደም በሰርቢያ ቤልግሬድ ውስጥ ሊያካሄዱ የነበረው ተመሳሳይ ፕሮጀክት በከፍተኛ የባለሥልጣናት ሙስና ወንጀል ክስ ምክንያት መሰረዙ ይታወሳል። የዶናልድ ትራምፕ ቤተሰብ የንግድና የኢንቨስትመንት ኢምፓየር በተለይም ከ2024ቱ ፕሬዝዳንታዊ ምርጫ ማግስት ጀምሮ በከፍተኛ ፍጥነት በዓለም ዙሪያ እየተስፋፋ መሆኑን የሚያስረዱ ሪፖርቶች እንደሚያመለክቱት ቤተሰቡ በዋናነት በትራምፕ ኦርጋናይዜሽን በልጆቻቸው ኤሪክና ዶናልድ ጁኒየር እንዲሁም በኢቫንካ ትራምፕ ባል ወይም በአማቻቸው ጃሬድ ኩሽነር የኢንቨስትመንት ድርጅት አፊኒቲ ፓርትነርስ አማካይነት በሚሊዮኖችና ቢሊዮኖች የሚቆጠሩ ዶላሮችን በተለያዩ ዘርፎች ላይ እያፈሰሱ ነው። የፕሬዝዳንቱ ቤተሰብ በዓለም ዙሪያ እያደረጋቸው ካሉ ዋና ዋና ኢንቨስትመንቶች አንዱና አዲስ የገንዘብ ምንጭ የሆነው የክሪፕቶ ከረንሲ ዘርፍ ነው። ትራምፕና ወንዶች ልጆቻቸው የመሠረቱት ይህ የዲጂታል ገንዘብ ተቋም ወርልድ ሊበርቲ ፋይናንሻል
WLF በአሁኑ ወቅት የቤተሰቡ ትልቅ ሀብት ሆኗል። በቢናንስ የክሪፕቶ መድረክ ድጋፍ የሚታገዘው የዚህ ተቋም የስታብል ኮይን ቢዝነስ ብቻ ወደ 1.7 ቢሊዮን ዶላር ያደገ ሲሆን አጠቃላይ የWLF ይዞታቸው 2.6 ቢሊዮን ዶላር ይገመታል። ይህም የዶናልድ ትራምፕ ልጆች በቅርቡ የጀመሩትና በአደባባይ የሚነገድ የቢትኮይን ማይን አሜሪካን ቢትኮይን ኩባንያ ነው። የትራምፕ ቤተሰብ ቀጣይ ዕቅድ ባህላዊ የሆኑትን የሪል ስቴትና የሆቴል ይዞታዎቻቸውን ወደ ዲጂታል ክሪፕቶ ሀብት በመቀየር የሪል ስቴት ማስያዣ መሸጥ ወይንም ቶክናይዜሽን በተባለ ዘርፍ ላይ መሰማራት እንደሆነ መረጃዎች ያመለክታሉ። በፕሬዝዳንት ዶናልድ ትራምፕ ስም የሚገነቡና የስሙን ፈቃድ በመሸጥ የሚሰሩ ከ25 በላይ ታላላቅ የውጭ አገር ፕሮጀክቶች አሉ። ዋና ዋናዎቹ የቱሪስት መዳረሻዎች በመካከለኛው ምስራቅ፣ በኦማን ሙስካት፣ በየአገራቱ መንግሥታት ድጋፍና በነፃ በሚደረግ የመሬት አቅርቦት ታላላቅ የቅንጦት ሆቴሎች፣ የመኖሪያ መንደሮችና የጎልፍ ሜዳዎች በመገንባት ላይ ናቸው። በሳውዲ አረቢያ ጅዳና ዋዲ ሳፋሪ እንዲሁም በዱባይ የትራምፕ ታወር ሕንፃዎችንና ለመኖሪያ የሚሆኑ የኮንዶሚኒየም ሕንፃዎችን እየገነቡ ነው። በእስያ ቪየትናም ሁንጌን፣ በህንድና ማልዲቭስ ደሴቶች ላይ ግዙፍ የመኖሪያ ሕንፃዎችና የጎልፍ ሪዞርቶች በሂደት ላይ ይገኛሉ። በአውሮፓ ደግሞ ሩማንያ ቡካሬስት ከተማ ትራምፕ ታወር ቡካሬስት የተሰኘ የመኖሪያ ሕንፃ ግንባታ እቅድ አላቸው። የዶናልድ ትራምፕ ልጆችና አማቻቸው ጃሬድ ኩሽነር የሚያስተዳድረው የኢንቨስትመንት ፈንድ ከ6 ቢሊዮን ዶላር በላይ ካፒታል አለው። ይህ ገንዘብ በዋናነት የመጣው ከሳውዲ አረቢያ፣ ኳታርና ከተባበሩት አረብ ኤምሬትስ መንግሥታዊ የሀብት ፈንዶች ሳቮርጂን ዌልዝ ፈንድ ነው። እንዲሁም በባልካን አገራት በአልባንያ የሳዛን ደሴት ላይ 1.6 ቢሊዮን ዶላር የሚያወጣ የቅንጦት ባህር ዳርቻ ሪዞርት ግንባታ እንዲሁም በሰርቢያ ቤልግሬድ ከተማ የቀድሞ መከላከያ ሚኒስቴር የነበረውን ታሪካዊ ቦታ ወደ ዘመናዊ ሆቴል የመቀየር ከፍተኛ ፕሮጀክቶች አሏቸው። በቴክኖሎጂና አርቲፊሻል ኢንተለጀንስ ዘርፍ ከተሰማራውና ኤአይ ብሬን ካምፓኒ ከተሰኘ በሳን ፍራንሲስኮ የሚገኝ የኤአይ ስታርታፕ ድርጅት ጋር በመተባበር ትላልቅ ኩባንያዎችና መንግሥታት ቴክኖሎጂውን እንዲጠቀሙ የሚያግዝ ኢንቨስትመንት አላቸው። ዶናልድ ትራምፕና 3 ልጆቻቸው ባለድርሻ የሆኑበት በአማቻቸው የሚመራ ግዙፍ የቪዲዮ ጌም ኢንዱስትሪ ከሳውዲ ፈንድ ጋር በመሆን ታዋቂውን የቪዲዮ ጌም አምራች ኩባንያ ኤሌክትሮኒክ አርትስ ኢኤ በ52.5 ቢሊዮን ዶላር በመግዛት የግል ይዞታ የማድረግ ታሪካዊ ውል ተፈራርመዋል። እነኚህ የትራምፕ ድርጅቶች ለሰው ሰራሽ አስተውሎት ኤአይ ዳታ ማዕከላት፣ ከፍተኛ ኃይል የሚሰጥ ኒውክሌር ፊውዥን ፕላንት ወይም የኃይል ማመንጫ የመገንባት ዓላማ ካለው ድርጅት ጋር የ6 ቢሊዮን ዶላር ውህደት ዕቅድ ይዘው እየተንቀሳቀሱ እንደሚገኙ በጉዳዩ ዙሪያ ሰፊ ዘገባ ያቀረቡ ታዋቂ ሚዲያዎች በስፋት እየዘገቡ ነው። ይህ ዶናልድ ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት መሆን የቻሉበትን ምርጫ ባሸነፉ ማግስት ቤተሰቦቻቸው በሚመሯቸው ኩባንያዎች በአንድ ጊዜ በዓለም ዙሪያ የተዘረጋው ሰፊ የቢዝነስ ትስስር በአሜሪካ የፖለቲካና የሕግ ተንታኞች ዘንድ በትራምፕ የውጭ ፖሊሲ ውሳኔዎች ላይ የጥቅም ግጭት ሊያስከትል ይችላል በሚል ከፍተኛ ክትትልና የኮንግረስ ምርመራ እየተደረገበት ይገኛል። ከዚሁ ጋር በተያያዘ በትራምፕ አስተዳደርና ሊቢያ መካከል በነዳጅ ዘይት ዘርፍ ላይ ከፍተኛ የዲፕሎማሲና የኢኮኖሚ ትስስር እየተደረገ ይገኛል። የዶናልድ ትራምፕ ቤተሰብ ካምፓኒ ትራምፕ ኦርጋናይዜሽን በሊቢያ ነዳጅ ላይ በቀጥታ የራሱ ይዞታ ባይኖረውም በትራምፕ አስተዳደር የፖለቲካ ተጽዕኖና የቅርብ አማካሪዎች አማካይነት የአሜሪካ ግዙፍ የነዳጅ ኩባንያዎች በሊቢያ ያላቸውን ድርሻ በከፍተኛ ሁኔታ እንዲያሳድጉ መንገዶችን እያመቻቹ ነው። በዚህ ዙሪያ የሊቢያ መንግሥት በትራምፕ አስተዳደር በኩል 70 ቢሊዮን ዶላር የሚገመት ታላቅ የስትራቴጂካዊ አጋርነት ፕሮጀክት ለአሜሪካ ኩባንያዎች አቅርበዋል። ይህ ፖለቲካዊና ኢኮኖሚያዊ ድርድር በዋናነት የሚያተኩረው በአዲስ የነዳጅና የተፈጥሮ ጋዝ ፍለጋ፣ በኃይል ማመንጫና በኢንፍራስትራክቸር ዘርፎች ላይ ነው።
በትራምፕ አስተዳደር የቅርብ ድጋፍ የሊቢያ ብሔራዊ ነዳጅ ኮርፖሬሽን ኖክ ከአሜሪካው ኮኖኮ ፊሊፕስና ከፈረንሳዩ ቶታል ኢነርጂስ ኩባንያዎች ጋር የ$20 ቢሊዮን ዋጋ ያለው የ25 ዓመታት የነዳጅ ልማት ውል ተፈራርሟል። ይህም በሊቢያ የሚገኘውን ውሃ የተሰኘ ካምፓኒ ነዳጅ ማውጫ ምርት በቀን ከ350 ሺህ በርሜል ወደ 850 ሺህ በርሜል ማሳደግ ሲሆን ይህ ፕሮጀክት በሚቀጥሉት 25 ዓመታት ውስጥ $376 ቢሊዮን የተጣራ ገቢ ያስገኝላቸዋል ተብሎ ይጠበቃል። በትራምፕ የውጭ ፖሊሲና ግንኙነት ውስጥ ቁልፍ ሚና ያላቸው የትራምፕ ልጅ ቲፋኒ ትራምፕ አማችና የቀድሞ አምባሳደር ቢሊዮነሩ ማሳድ ቡሎስ በሊቢያ ዋና ከተማ ትሪፖሊ በተደረገው የነዳጅና ኢኮኖሚ ጉባኤ ላይ በአካል ተገኝተዋል። ቡሎስ የአሜሪካ ኩባንያዎች ወደ ሊቢያ ገበያ በቀጥታ እንዲገቡና አሜሪካ የሊቢያን የነዳጅ ምርት በቀን ወደ 3 ሚሊዮን በርሜል ለማሳደግ የምታደርገውን ጥረት በግንባር ቀደምትነት እየመሩ ይገኛሉ። በትሪፖሊ የሚገኘው የሊቢያ መንግሥትና የትራምፕ አስተዳደር በሚስጥር እየተደራደሩበት ያለው ሌላው ጉዳይ ከቀድሞው መሪ ሙዓመር ጋዳፊ ውድቀት ጀምሮ በአሜሪካ የታገደውን የ$30 ቢሊዮን የሊቢያ የሀብት ማዕቀብ ማንሳት ነው። አሜሪካ ገንዘቡን ከእገዳ ነፃ እንድታወጣ ከተደረገ ሊቢያ $10 ቢሊዮን ለአሜሪካ ኩባንያዎች በመስጠት በአገሪቱ የነዳጅና የኢነርጂ ዘርፍ ላይ መልሳ እንድታፈሰው ሪኢንቨስት ለማድረግ ውይይት እየተደረገ ነው። ከትላልቆቹ ውሎች በተጨማሪ እንደ ቬፍሮንና ኤክሰን ሞቢል ያሉ የአሜሪካ ግዙፍ የነዳጅ ኩባንያዎች በአሁኑ ወቅት በአዲሱ የሊቢያ የነዳጅ ፍለጋ ጨረታ ላይ ለመሳተፍ የመጨረሻው ዙር ላይ ደርሰዋል። እንዲሁም የነዳጅ መሠረተ ልማት አቅራቢዎቹ ሃሊበርተንና ሃኒዌል በሊቢያ ያላቸውን ሥራ በከፍተኛ ሁኔታ እያስፋፉ ይገኛሉ። በአጠቃላይ የትራምፕ ፖሊሲ ሊቢያን እንደ ትልቅ የነዳጅ ምንጭ በመመልከት በአገሪቱ ያላቸውን የጂኦፖለቲካዊ ተጽዕኖ በማጠናከር ሩሲያና ቻይና በአካባቢውና በዓለም አቀፍ ደረጃ ያላቸውን ተጽዕኖ መቀነስ ብሎም የአሜሪካን የነዳጅ ኩባንያዎች የበላይነት ለማረጋገጥ ያለመ ነው። ከዚህ እንቅስቃሴ በስተጀርባ የፕሬዝዳንት ዶናልድ ትራምፕ ቤተሰብ ከፍተኛውን ድርሻ እየተጫወተ መሆኑን በቅርብ የሚመለከቱ የአውሮፓ ኅብረት አባል አገራት መንግሥታት በአልባንያ የተነሳውን አይነት ሕዝባዊ ተቃውሞና የመንግሥት ለውጥ ጥያቄ የትራምፕ ልጆችና አማቻቸው በኢንቨስትመንት ስም ከአንዳንድ የአውሮፓ ኅብረት አባል አገራት መንግሥታት ጋር እያደረጉት ያለው የጓሮ በር ወዳጅነትና እንቅስቃሴ አውሮፓን ሊያተራምስ የሚችል ቀውስ ይዞ ይመጣል ሲሉ ስጋታቸውን እየገለጹ ነው። በአልባንያ እየተካሄደ ያለው የፍላሚንጎ አብዮት ሕዝባዊ ዓመፅ በአሁኑ ወቅት ከኮሚኒዝም ውድቀት በኋላ በአገሪቱ ከተመዘገቡት ትልልቅና አስገራሚ ታሪካዊ ተቃውሞዎች አንዱ ሆኖ ቀጥሏል። ሰልፈኞቹ በዋና ከተማዋ ቲራና በየቀኑ ለተከታታይ 15 ቀናት አደባባይ በመውጣት ላይ ይገኛሉ። በየቀኑ ከ5 ሰዓታት በላይ በመጓዝ በጠቅላይ ሚኒስትሩ ቢሮ ፊት ለፊት ተቃውሟቸውን ያሰማሉ። ሰልፈኞቹ ተቃውሟቸውን ወደ አዲስ ምዕራፍ በማሸጋገር ከቲራና ወደ ዋናው የአገሪቱ ዓለም አቀፍ አውሮፕላን ማረፊያ ማዘር ቴሬዛ ኢንተርናሽናል ኤርፖርት የሚወስደውን ቁልፍ የትራንስፖርት መስመርና አውራ ጎዳናዎችን በከፊል ዘግተዋል። ይህም ተግባራቸው ከአልባንያ የፖሊስ ኃይሎች ልዩ የኮማንዶ ብርጌድ ጋር ከፍተኛ ፍጥጫ ውስጥ ከቷቸዋል። የተቃውሞው ወደ ሌሎች አካባቢዎች መሰራጨት በደቡባዊ የአገሪቱ ክፍል ከተጀመረው የጃሬድ ኩሽነር ፕሮጀክት በተጨማሪ በሰሜን ምዕራብ አልባንያ የሚገኙት የሪጆል መንደር ነዋሪዎች መሬታችንን በኃይል ተነጥቀናል በሚል ሌላ አዲስ የአድሪያቲክ ባህር ዳርቻ የቱሪዝም ፕሮጀክትን በከፍተኛ ሁኔታ መቃወም ጀምረዋል። ሰልፈኞቹ መጀመሪያ ላይ የፍላሚንጎ ወፎችን መኖሪያ አንሸጥም በሚል የጀመሩትን ጥያቄ አሁን ላይ የጠቅላይ ሚኒስትር ኤዲ ራማ መንግሥት ሙሉ በሙሉ እንዲለቅ ወደ መጠየቅ ቀይረውታል። ሕዝቡ በአገሪቱ ስር የሰደደው ሙስና፣ የግልጽነት መጉደል፣ የትምህርትና የጤና ሥርዓት መበላሸትን በማንሳት ጠቅላላ የሥርዓት ለውጥ እንፈልጋለን የሚሉ መፈክሮችን እያሰማ ነው። በግንቦት ወር መጠናቀቂያ ላይ በነበረው ሰልፍ ላይ በነዋሪዎች ላይ የተጋነነ ኃይልና የበርበሬ ጭስ ፒፐር ስፕሬይ የተጠቀሙ 2 የግል የጥበቃ ድርጅቶች የሥራ ፈቃዳቸው እንዲሰረዝ የተደረገ ሲሆን የፍሎራ ከተማ የፖሊስ ዳይሬክተርም
ከኃላፊነታቸው ታግደዋል። በ15 ሰልፈኞች ላይም የወንጀል ክስ ተመስርቷል። በተለያዩ የአውሮፓ ሀገራት በተለይም በኢጣሊያ ከተሞች ሚላን፣ ፍሎረንስ፣ ቦሎኛ፣ ሮምና በእንግሊዝ ለንደን የሚኖሩ በ10 ሺዎች የሚቆጠሩ የአልባንያ ተወላጆች የመንግሥትን እርምጃ በመቃወም ድምፃቸውን በአልባንያ ኤምባሲ ፊት ለፊት እያሰሙ ነው። አልባንያ በ2030 የአውሮፓ ኅብረት አባል ለመሆን የምታደርገውን ጥረት ለማሳካት የአካባቢ ጥበቃ ሕጎችን ማክበር እንዳለባት ኅብረቱ ያስታወሰ ሲሆን የተፈጥሮ ቀጣናዎችን መጣስ ከኅብረቱ ለመቀላቀል የምታደርገውን ሂደት ሊያደናቅፈው እንደሚችል የጋርዲያን ዘገባ ያሳያል። የአልባንያ ጠቅላይ ሚኒስትር ኤዲ ራማ የተቃዋሚዎችን ጥያቄ ከሐሰተኛ መረጃ በመነሳት የመጣ ነው በሚል ያጣጣሉ ሲሆን ይህ የ1.4 ቢሊዮን ዶላር የቅንጦት ሪዞርት ፕሮጀክት አልባንያን በመካከለኛው ምስራቅ የቱሪዝም ዘርፍ የሜዲትራኒያን ዕንቁ የሚያደርጋት ትልቅ የውጭ ኢንቨስትመንት በመሆኑ ተቃውሞው ፕሮጀክቱን እንደማያስቆመው በድጋሚ ገልጸዋል። በአልባንያ ያለው ሁኔታ በከፍተኛ ውጥረት ውስጥ የሚገኝ ሲሆን ሰልፈኞቹ ጥያቄያቸው ምላሽ እስኪያገኝ ድረስ ተቃውሟቸውን እንደማያቆሙ አስታውቀዋል። የአሜሪካ መንግሥት በጃሬድ ኩሽነር የኢንቨስትመንት ፕሮጀክትና በአልባንያው የፍላሚንጎ አብዮት ዙሪያ የያዘው አቋም ዲፕሎማሲያዊ ጥንቃቄ የተሞላበትና ራሱን ከኩሽነር የግል ንግድ እንቅስቃሴ ያገለለ ነው። የአሜሪካ የውጭ ጉዳይ ሚኒስቴርና በቲራና የሚገኘው የአሜሪካ ኤምባሲ በሰጡት ይፋዊ ማብራሪያ ጃሬድ ኩሽነር የሚያካሄደው የሪዞርት ዕቅድ ሙሉ በሙሉ የግል የንግድ እንቅስቃሴ መሆኑን አስታውቀዋል። ፕሮጀክቱ የአሜሪካ መንግሥት ይፋዊ የውጭ ጉዳይ ፖሊሲ ወይም የኢኮኖሚ ድጋፍ አካል እንዳልሆነና መንግሥት በድርድር ውስጥ ምንም አይነት ተሳትፎ እንደሌለው በግልጽ አስታውቋል። በአልባንያ እየተካሄደ ስላለው መጠነ ሰፊ ሕዝባዊ ዓመፅ አስመልክቶ የአሜሪካ መንግሥት የዜጎችን ሰላማዊ ተቃውሞ የማድረግና የመናገር ነጻነት መብት ሙሉ በሙሉ እንደሚደግፍ አስታውቋል። ይሁን እንጂ ሰልፈኞችም ሆኑ የጸጥታ ኃይሎች ከዓመፅና ከግጭት እንዲቆጠቡ በተደጋጋሚ ጥሪ አቅርቧል። ይህ ጉዳይ በአሜሪካ የፖለቲካ መድረክ ላይም ከፍተኛ ክርክር አስነስቷል። በተለይም በኮንግረስ ውስጥ የሚገኙ የዴሞክራቲክ ፓርቲ አባላት ጃሬድ ኩሽነር በመጀመሪያው የዶናልድ ትራምፕ የሥልጣን ዘመን የዋይት ሃውስን ዲፕሎማሲያዊ የሥልጣን ተጽዕኖ በመጠቀም ከውጭ አገራት መንግሥታት ከአልባንያና ሰርቢያ ጋር የግል ጥቅማ ጥቅም መፍጠሩን የሚመረምር የክትትል ኮሚቴ እንዲቋቋም ግፊት እያደረጉ ነው። የአሜሪካ መንግሥት የአልባንያ የቅርብ ስትራቴጂካዊ ወዳጅ በመሆኑ የአገሪቱ መረጋጋት እንዳይናጋ ቢፈልግም የትራምፕ አማች በሆነው ኩሽነር ፕሮጀክት ዙሪያ ግን ከተጠያቂነት ስጋት የተነሳ በይፋ ርቀቱን ጠብቆ ይገኛል። በአሁኑ ወቅት የአልባንያ ፖለቲካ ከኮሙኒዝም ውድቀት በኋላ ወደ ታየ ከፍተኛ የፖለቲካ ቀውስና የሥርዓት ለውጥ ትግል እያመራ ይገኛል። በጃሬድ ኩሽነር የሪዞርት ፕሮጀክት ምክንያት የተቀሰቀሰው የፍላሚንጎ አብዮት የአገሪቱን ነባር የፖለቲካ አወቃቀር እየናጠው ሲሆን ቀጣይ ጉዞዋን በሚከተሉት ዋና ዋና አቅጣጫዎች መገመት ይቻላል። ሰልፈኞቹ ጠቅላይ ሚኒስትር ኤዲ ራማን ብቻ ሳይሆን ነባሩን የፓርላማ ተቃዋሚ መሪ ሳሊ ቤሪሻንም በሙስናና መጀመሪያ ላይ ለፕሮጀክቱ በነበረው ድጋፍ የተነሳ አብረው እያወገዙት ነው። ሕዝቡ ራማም ሆነ ቤሪሻ ወደ ወህኒ ይውረዱ በሚል እየጮኸ ይገኛል። በአሁኑ ወቅት የአገሪቱ የፖለቲካ መጻኢ ዕድል በፓርቲዎች ሳይሆን ፖለቲካዊ ወገንተኝነት በሌላቸው ወጣቶች፣ በምሁራንና የአካባቢ ጥበቃ ተሟጋቾች እየተመራ ነው። ይህም የቆየውን በሶሻሊስትና ዴሞክራቲክ ፓርቲዎች መካከል የነበረውን የሁለትዮሽ የፓርቲ ሥርዓት ሙሉ በሙሉ በመናድ አዲስ የፖለቲካ አማራጭ እየወለደ ነው። ጠቅላይ ሚኒስትር ኤዲ ራማ ተቃዋሚ ሰልፈኞቹን በይፋዊ ፖድካስታቸው ሃይቫን ማለትም በአልባንያኛ ደነዞች ወይንም እንስሳ ብለው በመሳደብ ተቃውሞ እያስከተለ ያለውን ከፍተኛ ውጥረትና ጫና ለማጣጣል ቢሞክሩም ይህ ንግግራቸው ሕዝቡን ይበልጥ አስቆጥቷል። መንግሥት ፕሮጀክቱን ለማስቀጠል ቢፈልግም የሕዝቡ ቁጣ ግን በቅርቡ በሚካሄደው ምርጫ ገዢው ፓርቲ የማሸነፍና ለቀጣዮቹ 5 ዓመታት በሥልጣን ላይ መቆየት ዕቅዱን ይፈትነዋል ይላሉ የፖለቲካ ተንታኞች። የአልባንያ ወቅታዊ ፖለቲካና ቀጣይ ዕጣ ፈንታን አስመልክቶ የፖለቲካ ትንበያን የሰጡ ተንታኞች መንግሥት
በቶሎ የመውደቅ ዕድሉ ዝቅተኛ ነው። ምክንያቱም በአሁኑ ወቅት በፓርላማው ውስጥ ምትክ ሊሆን የሚችል የተደራጀ ጠንካራ ተቀናቃኝ የፖለቲካ ፓርቲ የለም። ይሁን እንጂ መንግሥት ተቃውሞውን ለማርገብ የጃሬድ ኩሽነርን ፕሮጀክት በጊዜያዊነት ለማገድ ወይም የአካባቢ ተጽዕኖ ግምገማ በማድረግ ሂደቱን ለማዘግየት ሊገደድ እንደሚችል ይገልጻሉ። የአልባንያ ፖለቲካ ወደ ታላቅ የዴሞክራሲ ማሻሻያና አዲስ ወጣት መሪዎችን ወደ ማፍለቅ እያመራ ነው። ይህ ዓመፅ የዜጎችን የባለቤትነትና የሉዓላዊነት ስሜት ስላነቃቃው ወደፊት የሚመጣው ማንኛውም መንግሥት የሕዝቡን ይሁንታ ሳይዝና ግልጽነት ሳይኖርበት ትልልቅ ውሳኔዎችን ማሳለፍ የማይችልበት አዲስ ምዕራፍ እየተቀረጸ ነው ይላሉ። በአጭሩ የአልባንያ ፖለቲካ በአሁኑ ወቅት የቆየውን የሙስናና የድርድር ጥቅማጥቅሞች ሥርዓት ከአዲሱ የነጻነት የዴሞክራሲና የተጠያቂነት ፍላጎት ጋር ግጭት እየፈጠረበት ባለ ታሪካዊ መስቀለኛ መንገድ ላይ ይገኛል።